ሰላም ጤና ይስጥልን ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ሰራዊቱ በብሔርና በሃይማኖት አጀንዳዎች የተነሳ ከፍተኛ አደጋ ውስጥ እንደሚገኝ አንድ የመከላከያ ሰነድ አመለከተ። ለበርካታ ሳምንታት በአዲስ አበባና በቢሾፍቱ ደብረ ዘይት ሲካሄዱ የቆዩት የአብይ አህመድ ከፍተኛ ወታደራዊ ሹማምንቶች የግምገማ መድረኮች መጠናቀቃቸውን ተከትሎ የተዘጋጀውና ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ እንደሚያመለክተው ሰራዊቱ በከፍተኛ አደጋ ውስጥ ይገኛል። በተለይም የብሔር ጉዳይ ሰራዊቱን አቅም እያሳጣው እንደሆነ ተልእኮውን እንዳይፈጽም አንቆ የያዘው በመሆኑ አገዛዙ በከፍተኛ ስጋት ላይ እንዳለ የተገለጸ ሲሆን በሰነዱ በኦሮሞና በአማራ የሰራዊቱ አዛዦችና መሰረታዊ ወታደሮች መሃል ያለው ፍጥጫ እያየለ መምጣቱን ጠቅሷል። በሰነዱ ላይ ቃል በቃል እንደተቀመጠው እንደ ሰራዊት የመጣው ለውጥ ከመደገፍ ይልቅ አሁን በስልጣን ላይ ያለውን መንግስት እንደ ተረኛና እንደ ሁለተኛ ጁንታ ቡድን አድርጎ የማሰብ በአንድ ክፍል አማራ በዛ በሌላኛው ክፍል ኦሮሞ በዛ በማለት ስራን በውጤትና በብቃት ከመለካት ይልቅ በዘር እየለኩ ያልተገባ ተግባር መፈጸም፣ ምደባን የማረግ እድገትና ሽልማትን በተመለከተ የእገሌ ብሔር ተመደበ፣ ተሾመ፣ ተሸለመ እያሉ ስራን በውጤት ሳይሆን በብሔር መለካት፣ በግለሰቦች ተረኛ በሚል የክፍል አመራርን ማማት እንዲሁም ማብጠልጠል፣ በተለያየ ምክንያት አሳቦ በብሔር መሰባሰብ ይህ ችግር በሁሉም ብሔሮች የሚታይ ቢሆንም በከፋ መልኩ በአማራና በኦሮሞ ተወላጆች ላይ ይታያል ይላል ለፊልድ ማርሻል ብርሃኑ ጁላ የቀረበው ሰነድ። በሰራዊቱ ውስጥ ከፍተኛ የሆነ የሸኔና ፋኖ አድናቂዎች መበራከታቸው በሰነዱ ላይ የተመለከተ ሲሆን በዝርዝርም የነዚህ አሸባሪና ጸረ ሰላም ኃይሎች አስተሳሰብ ሰለባ ከመሆን ባለፈ በተግባርም የነሱን ተልእኮ ይዘው የሚንቀሳቀሱ አባላት እንዳሉ በግምገማው መድረክ ተረጋግጧል ይላል። ከሰራዊቱ ከርቶ ሄዶ ሸኔን የተቀላቀለ ደውሎ ጓዶቹን የሐሰት ወሬ መንገርና ወሬውን ተቀብሎ በሰራዊቱ ውስጥ መንዛት፣ በስልክ መረጃ መስጠት፣ ከፋኖ ቀጥተኛ ግንኙነት ያላቸው ግለሰቦች መኖራቸው መሳሪያም ለፋኖ ሸጠው ለመጥፋት ሲዋዋሉ የተያዙ እንዳሉ፣ በግለሰቦች ፋኖ መልእክት አስይዞ የላካቸው ሰዎችና በፋኖ በኩል መሳሪያና ተተኳሽ ይዘው እንዲከዱ የሚያደርጉ ግለሰቦች መኖራቸው፣ እናትና አባቴም ፋኖ ናቸው፣ ፋኖን የሚነካ ከሆነ አልታገልም ማለት እኔ ያሳምነው ጽጌ ዘር ነኝ፣ እሱ ቢኖር ያስከብረን ነበር ብሎ በማህበራዊ ሚዲያ ማጋራት፣ የፋኖና የሸኔን ምስልና የተለያዩ መልእክቶች ያለበትን ቲሸርት መልበስ እንዳለ ነው በመከላከያ ሚኒስቴር በተሰበሰበ የግምገማ መድረክ ሰነድ ላይ የተመለከተው። በመገናኛ ብዙሃን በተለይም የማህበራዊ ሚዲያ ሰለባ መሆንን በተመለከተ የታዩ ግድፈቶች እንዳለ በሰነዱ ላይ የተመለከተ ሲሆን በመንግስት ባለስልጣናትና በሰራዊቱ አመራሮች ላይ ጥላቻ የሚነዛባቸው የውሸት ወሬዎችና ፕሮፓጋንዳ ተሸካሚ መሆንና በሰራዊቱ ውስጥ ሽብር መንዛት፣ ጠቅላይ ሚኒስትር አብይ አህመድ ሸኔን እያስታጠቀ ነው፣ በተጨማሪም በፋኖ ላይ እርምጃ የሚወስደው የራሱን ስልጣን ዘመን ለማራዘም ነው የሚል ሐሳብ በማንጸባረቅ የአፍራሽ ኃይሎች ውሸት ወሬ ሰለባ ሆኗል ሰራዊቱ ይላል የግምገማ ሰነዱ። በግምገማው ላይ በርካታ ነገሮች እንደተነሱ የጠቀሰው ሰነዱ በተለይም ኦነግና ሸኔ አንድ አይደሉም የሚል ሐሳብ ይነሳል። ማረጋገጫው ምንድነው? በተጨማሪም ህዝቡን እየገደሉና እየዘረፉ ከሆነ ህዝቡ ራሱ ለምንድን ነው የማይዋጋቸው? አንዳንድ አካባቢዎች ህብረተሰቡ ይደብቃቸዋል ይባላል። ህብረተሰቡ የሚደብቅበት ምክንያት ምንድነው የሚሉ ጥያቄዎች ተነስተዋል። ፋኖ ለሀገር ሉዓላዊነት ዋጋ የከፈለው ነው ሳለ መወደስ ሲገባው ለምን ይወቀሳል? ችግሩንስ ክልሉና የፌዴራል መንግስት ተነጋግረው መፍታት አይችሉም ወይ የሚል ጥያቄ ከሰራዊቱ አባላትና ከአዛዦች ጭምር የተነሱ ጥያቄዎች እንደነበሩ በሰነዱ ላይ ተመልክቷል። ኩብለላን በተመለከተ በከፋ መልኩ በሰራዊቱ ውስጥ የሚታይ እንደሆነ ሰነዱ አመልክቷል። ከክፍለ ጦር አመራር እስከ መሰረታዊ ወታደር ከርቷል። ለምሳሌ ከአንድ ኮር እስከ 500 በላይ ሰው መክዳቱን በሰነዱ የተመለከተ ሲሆን እንዲከዳም ከቤተሰብ የአየር ቲኬት ይቆረጥለታል፣ የሐሰት መታወቂያ ተሰርቶ ይላክለታል፣ ወደ ፋኖና ሸኔ ይቀላቀላል። በመከላከያ ዩኒቨርሲቲ የስታፍ አባላት ለግዳጅ ተዘጋጅ ሲባል ግዳጅ ፈርተው ወደ ሸኔና ወደ ፋኖ የከዱ መኖራቸው በሰነዱ ላይ ተመልክቷል። ተመልካቾቻችን ለፊልድ ማርሻል ብርሃኑ ጁላ የቀረበውና በከፍተኛ ጀነራሎች ደረጃ ለሚደረገው ውይይት መነሻ በሚል ስለተዘጋጀው ሰነድ በልዩ የዜና ክፍለ ጊዜ በስፋት የምንመለከተው መሆኑን ለመግለጽ እንወዳለን። በአማራ ክልል በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ዛሬም በተጠናከረ ሁኔታ ቀጥሏል። ሶስተኛ
ሁለተኛ ቀኑን በያዘው የዘመቻ ሰማዕታት ተጋድሎ በአገዛዙ ሰራዊት የሰውና የቁስ አቅም ላይ ከፍተኛ ኪሳራ ማድረስ እንደተቻለ ነው ከአማራ ፋኖ በጎጃም ህዝብ ግንኙነት ክፍል የደረሰን መረጃ የሚያመለክተው። ትላንት በሁለተኛ ቀን የዘመቻ ሰማዕታት ተጋድሎ በብራቃት፣ በመራዊ፣ በዴንሳ ባታ፣ ዳጊና ድንቡክ አካባቢዎች በአንደኛ ክፍለ ጦር ጠንከር ያለ ውጊያ ካገዛዙ ጥምር ሰራዊት ጋር መደረጉ የተገለጸ ሲሆን አምስተኛ ክፍለ ጦር በፍኖተ ሰላም፣ ቡሬና ሆዳንሽ ከተሞች ያገዛዙ ሰራዊትን በመግጠም ከፍተኛ ኪሳራ ማድረስ መቻሉን ያገኘነው መረጃ ያመለክታል። ዘጠነኛ ክፍለ ጦርም በገንቦሬ፣ ፈለገ ብርሃንና ደብረ ወርቅ አካባቢ ባገዛዙ ጥምር ሰራዊት ላይ ጥቃት በመፈጸም ጠንከር ያለ ጉዳት ማድረሱም ተመልክቷል። ዛሬም በደጋዳሞት ቀጠና ብርቱ ፍልሚያ ሲደረግ እንደነበረ ነው በደረሰን መረጃ ላይ የተገለጸው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል ኮር ሸዋንግዛው ክፍለ ጦር ደገር፣ ሻፊና ቲርቲራ በተሰኙ አካባቢዎች ዘልቆ በመግባት በአገዛዙ ጥምር ጦር ላይ ከባድ ጥቃት መፈጸሙ ተመልክቷል። ቱሊያ ጎራ በተሰኘ ስፍራ የደፈጣ ጥቃት በመፈጸም በአንድ ፓትሮልና በሁለት ኤፍኤስአር ተሽከርካሪዎች ላይ ሲጓዙ በነበሩ የአገዛዙ ሰራዊት አባላት ከፍተኛ ሰብአዊ ጉዳት ማድረስ የተቻለ ሲሆን ተሳፍረው የነበሩ የአገዛዙ ወታደሮች አብዛኞቹ መደምሰሳቸውን ከምስራቅ እዝ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በበርካታ ቦታዎች ውጊያ ማድረጉን ገልጿል። ጉና ክፍለ ጦር መነሻውን ከእንዳቤት ወለሽ ከተማ አድርጎ ወደ ጃራገዶ ሲያጓጉዝ የነበረው የአገዛዙ ሰራዊት አዳማ ቂርቆስ ረቡ ገበያ ሲደርስ የእንዳቤት ብርጌድ የፋኖ አባላት ጥቃት በመፈጸም ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ አድርሰውበት ተልእኮውን ሳያሳካ መንገድ ላይ እንዳስቀሩት ነው የደረሰን መረጃ የሚያመለክተው። በሌላ በኩልም በእስቴና በአርብ ገበያ ከተማ መካከል ከምትገኘው ግንዳ ጠመም ከተማ ላይ የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር በአገዛዙ ሰራዊት ላይ ጥቃት በመፈጸም በከባድ መሳሪያ ምድብተኞች ላይ ብርቱ ኪሳራ እንዳደረሰም ተገልጿል። ከግንዳ ጠመም በቅርብ ርቀት ካለችው ልጫ ከተማ በተወሰደ የተጠና ኦፕሬሽን ከተማዋን በቁጥጥር ስር ማድረግ መቻሉን ከበላይ ዘለቀ እዝ የተላከው መረጃ የሚያሳየው። ይህ በእንዲህ እንዳለ ከሁለት ቀናት በፊት መንፈሳዊ አገልግሎት በመስጠት ላይ የነበሩ 5 ካህናትን ያገዛዙ ሰራዊት አፍነው መወሰዳቸው ታውቋል። የካህናቱ ታፍነው መወሰዳቸውን ተከትሎም የልጫ ገብርኤል ቤተክርስቲያን መንፈሳዊ አገልግሎት ሙሉ በሙሉ መቋረጡን በደረሰን መረጃ ላይ ተመልክቷል። የአማራ ፋኖ ህዝባዊ ድርጅት አፋድም በተለያዩ ቀጠናዎች በርካታ ውጊያዎች ማድረጉን አስታውቋል። በአማራ ሳይንት ወረዳ ሮቢት ከተማ በተደረገው ውጊያ በርካታ የአገዛዝ ወታደሮች የተደመሰሱ መሆናቸው ተገልጿል። በዋድላ ወረዳ በአፋድ ቁጥጥር ስር የምትገኘውን ሐሙሲት ከተማን ለማስለቀቅ በትላንትናው ዕለት የተንቀሳቀሰው የአብይ አህመድ ሰራዊት በመብረቅ ክፍለ ጦር ተመቶ የያዘውን አራግፎ መመለሱን ለማወቅ ተችሏል። የአማራ ፋኖ ህዝባዊ ድርጅት አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር የተራራው ራስ ንጉስ ክፍለ ጦር የገብርዬ ክፍለ ጦር ሰሞኑን ከአገዛዙ ጦር ጋር ውጊያ ያደረጉ ሲሆን በከፍተኛ ሜካናይዝድ ኃይል ታጅቦ የመጣውን ሰራዊት በመግጠም 22 የመከላከያ የሚሊሻና የአድማ ብተና አባላት ሲደመሰሱ 7 የመከላከያ አባላት እንዲሁም ቁጥራቸው ያልታወቁ የሚሊሻና የአድማ ብተና አባላት ቆስለኛ ሆነዋል። ዘግይቶ በደረሰን ዜናም የክምር ድንጋይ አካባቢን የአማራ ፋኖ ህዝባዊ ድርጅት ኃይሎች በቁጥጥር ስር ማድረጋቸው ተመልክቷል።